ከተማዋ ከዕለት ዕለት እየጨመረ ያለውን የህዝብ ቁጥር ታሪኳንና የቀደመ ስሟን በማይመጥን ሁኔታ ዓመታትን አሸልባ ቆይታለች። የቀደመ አባቶች የተውላትን ባህል፣ ቅርስ፣ ታሪክና ትውፊት ጠብቃ ማቆየት የቻለችው ሐረር ለቀጣይ ትውልድ ለማስተላለፍ ግን የማትችል በሚመስል ሁኔታ የቅርስ ጥበቃዎቿና የከተማዋ መሰረተ ልማቶች ወደ ኋላ የቀሩ ነበሩ። ሐረር ሁሉ የተሰጣት ነገር ግን የተሰጣትን ጸጋዎቿን ሳትጠቀምበት መቆየቷ የሚቆጨው ትውልድና አመራር ዛሬ ላይ ተፈጥሯል። አዲሱ የለውጥ አመራር ወደ ኃላፊነት ከመጣበት ወቅት ጀምሮ በመደመር እሳቤ ልማት ስራዎች ሐረርን ወደ እድገትና ብልጽግና መልማት ባለባት ልክ ደግሞ አለማችን በእድሜዋ ልክ አላደገችም ብለን እናስባለን። ስለዚህ በተለይም በሀገር አቀፍ ደረጃ በክቡር ጠቅላይ ሚኒስትራችን የኮሪደር ልማት ከተጀመረ በኋላ ደግሞ በከፍተኛ ቁጭትና ተነሳሽነት እየሰራ እንገኛለን። የሐረር የኮሪደር ልማት እሳቤ ሌላም በረከት ይዞ መጥቷል። ላብነትም ከአጂፕ ሰላም አደባባይ የ3.5 ኪሎ ሜትር ርዝመት ያለው የጤና ኮሪደር የታየበት መዘግየትን ተከትሎ በአመራሩ የተወሰደው እርምጃ የመንግስትና ሕዝብ በሀገር ውስጥ ተቋራጭና አገልግሎት ሰጪዎች ላይ እያሳደረ ያለው መተማመንና አመኔታ መጨመሩን ነው። ጽዱና ለጎብኚዎቿም ሆነ ለነዋሪው አዲስ ገጽታን ያላበሰ ሆኗል። ያው እኔ ባለፈው አመት መጥቼ በቅርቡ ወደ ስራ የገባው ከስታዲየም ዱክበር የላንድማርክ ፕሮጀክት የከተማዋ ነዋሪዎች እስኪጠናቀቅ በጉጉት የሚጠብቁት ሌላኛው የሐረር አዲስ ገጽ ነው። አሁን ሐረር በአራቱ ማዕዘን ተውባለች። የጎብኚዎቿም ቁጥር እጅግ ጨምሯል። የሙዚቃና የፊልም ባለሙያዎችም ተመራጭ የሥራ አካባቢ ሆናለች። በተጠናቀቀው 2017 ዓ.ም ብቻ ጎብኚዎች ጎብኝተዋታል። ስፓኒሽ ዶክተር ወርኪንግ ኢን ሐረር። ኢየሩሳሌም እባላለሁ። ከስፔን ሀገር የመጣው ለሐረር የጎብኚዎች ቁጥር መጨመር የሕዝቧ እንግዳ ተቀባይነትና በከተማዋ ውስጥ የተሰሩ የኮሪደር ልማት ስራዎች ብቻ አይደሉም ምክንያቱ። ይልቅስ በመፍረስ ላይ የነበሩት የጀጎል ግንብና ዙሪያውን የተደረገለት እድሳት እንዲሁም በጀጎል የውስጥ ለውስጥ መንገዶች የተሰሩት ውብ ስራዎች ለጎብኚዎች ቁጥር መጨመር ሌላኛዎቹ ምክንያቶች ናቸው። ዓለም አቀፋዊው የጀጎል ግንብ ዙሪያውን 3.4 ኪሎ ሜትር ርዝመትና በአማካይ 5 ሜትር ከፍታ ያለው ዓለም አቀፋዊ ቅርስ ነው። በአንደኛና ሁለተኛ ዙር የጀጎል ኮሪደር ልማት ከ6200 ሜትር ስኩዌር በላይ የአረንጓዴ ልማት ሥራዎችና ከ7100 ሜትር በላይ የሆነ የውስጥ ለውስጥ የልማት ሥራ ተከናውኗል። ተአምር ያስባሉ ናቸው። የውስጥ ለውስጥ መንገድ እድሳት አመራሩ ነዋሪው ማህበረሰብና የሐረር ከተማ ሁለንተናዊ እድገት የተሟላ የሚሆነው በከተማ ውስጥ የተሰሩ ካሉ ትላልቅ ፕሮጀክቶች ባሻገር የገጠሩን ማህበረሰብ ያካተተ ሲሆን